ሰላም ዩቲዩብ እንዴት ናችሁ? በዛሬው ቪዲዮ ለሪሚዲያል ጥሪ ያደረጉ ዩኒቨርሲቲዎችን እና ጥሪ ያላደረጉ ዩኒቨርሲቲዎች እነማን ናቸው የሚለውን በዚህ ቪዲዮ አንድ ባንድ እናያለን ማለት ነው። እስከ መጨረሻው ድረስ የምትታገሱ ከሆነ ከተጠራው ማሪ ከሆነ መቼ እንደጠራ ታውቃላችሁ። ካልጠራው ከሆነ ደግሞ ያልጠሩ ግቢዎች የትኞቹ ናቸው፣ መቼ ይጠራል የሚለውን በዚህ ቪዲዮ የምታዩ ይሆናል ማለት ነውና ቪዲዮውን ደግሞ ለሌሎች ጓደኞቻችሁ እንዲደርስ ላይክ በማድረግ ጀምሩ። እንዲሁም እንደነኛ አይነት መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ጀምሩ ማለት ነው። በቀጥታ እንግዲህ ወደ መጀመሪያው ቪዲዮአችን ስንሄድ መጀመሪያ እንግዲህ ለሪሚዲያል ጥሪ አድርጎ የምናገኘው ግቢ ባለፈው ቪዲዮ ያሳወቅናችሁ አለ። እንግዲህ በዚህ በዩቲዩብ ቻናል ላይ ታገኙታላችሁ፣ ሄዳችሁ ማየት ትችላላችሁ ማለት ነው። ወደ መጀመሪያው እንግዲህ ወደ ጠራው ግቢ ስንሄድ መጀመሪያ ላይ ጥሪ ያደረገው እንግዲህ መደወላቡ ዩኒቨርሲቲ ነው ማለት ነውና መደወላቡ ዩኒቨርሲቲ በ2018 ዓ.ም በትምህርት ሚኒስቴር ለሪሚዲያል ፕሮግራም ትምህርት ወደ ወላቡ ዩኒቨርሲቲ የተመደባችሁ ተማሪዎች የመግቢያ ቀን ብሎ ያወጣው ታህሳስ 6 እና 7 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል ማለት ነውና ከዛም ጋር አያይዞ ትምህርት ታህሳስ 8 2018 ዓ.ም እንደሚጀምር አሳውቋል ማለት ነውና ያው ለምዝገባ ስትሄዱ ከዚህ በፊትም እንደተለመደው ልትይዟቸው የሚገቡ ነገሮች ብሎ ፖስት ያደረጓቸው ከ8 እስከ 12ኛ ክፍል ያሉ የትምህርት ማስረጃዎችን ዋናውና እዛው ኮፒው ማለት ነው። እንደገና ደግሞ መጠኑ 3:4 የሆነ ጉድ ፎቶ፣ የታደሰ የቀበሌ መታወቂያና እዛ በኋላ ደግሞ እናንተ እዚህ የምትለብሷቸውን ብርድ ልብሶችን፣ አንሶላና የትራስ ልብሶችን እዛው አያይዛችሁ እንድመጡ አሳውቋል ማለት ነው። በሁለተኛነት የምናየው ደግሞ ወለጋ ዩኒቨርሲቲ ነው። ወለጋ ዩኒቨርሲቲ በ2018 ዓ.ም በትምህርት ሚኒስቴር ወለጋ ዩኒቨርሲቲ ለሪሚዲያል ፕሮግራም ትምህርት የተመደባችሁ ተማሪዎች የምዝገባ ጊዜ ታህሳስ 2 እና 3 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል ማለት ነው። እንዲሁ ትምህርት የሚጀምረው ደግሞ ታህሳስ 6 2018 ዓ.ም መሆኑን ገልጿል ማለት ነው። እንዲሁም እዛው ጋር አያይዙ የምዝገባ ቦታ ገልጿል ማለት ነው። የማህበራዊ ሳይንስ ተማሪዎች ከሆናችሁ ጊምቢ ካምፓስ መመዝገብ እንዳለባችሁ፣ ተፈጥሮ ሳይንስ ተማሪዎች ከሆናችሁ ደግሞ ለወንዶች ከፊደል ኤ እስከ ዲ፣ ሴቶች ከፊደል ኤ እስከ ኤች ደግሞ ሻምቡ ካምፓስ፣ እንዲሁም ደግሞ የተፈጥሮ ሳይንስ ተማሪዎች ወንዶች ከፊደል ኢ እስከ ዜድ እና ሴቶች ደግሞ ከፊደል አይ እስከ ዜድ ያለው ዋናው ግቢ ነቀምቴ ከተማ መመዝገብ እንዳለባችሁ እዛው አያይዞ ገልጿል ማለት ነው። ቀጣይ ደግሞ አዲግራት ዩኒቨርሲቲ ደግሞ በ2018 ዓ.ም በትምህርት ሚኒስቴር ለሪሚዲያል ፕሮግራም ትምህርት አዲግራት ዩኒቨርሲቲ የተመደባችሁ ተማሪዎች የመግቢያ ጊዜ ታህሳስ 6 እና 7 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል። እዛው ጋር አያይዞ ደግሞ ትምህርት ታህሳስ 8 2018 ዓ.ም እንደሚጀምር ገልጸዋል ማለት ነው። በቀጣይ የምናየው ደግሞ ቦንጋ ዩኒቨርሲቲ ነው ማለት ነው እና ቦንጋ ዩኒቨርሲቲ ደግሞ በታህሳስ 6 እና 7 2018 ዓ.ም እንደጠራ ዩኒቨርሲቲው አሳውቋል። እንዲሁ እዛ ጋር አያይዞ ደግሞ ቦንጋ ዩኒቨርሲቲ ትምህርት ታህሳስ 8 2018 ዓ.ም የሚጀምር መሆኑን እዛው ገልጿል ማለት ነው። እዛው ጋር ደግሞ ይዛችኋቸው መጥመጡ ብሎ የለቀቁት እዛው ላይ ስለገለጽኩላችሁ በመጀመሪያው ላይ ማየት ትችላላችሁ ማለት ነው። የተለመደ ስለሆነ እነኛን ይዛችሁ ብለዋል ማለት ነው። ቀጣይ ደግሞ ዋቻሞ ዩኒቨርሲቲ የተማሪዎች መግቢያ ብሎ ያሳወቀው ታህሳስ 15 እና 16 2018 ዓ.ም መሆኑን ገልጿል ማለት ነው እና የምዝገባ ቦታ ብለው እንዲሁም አያይዞ ዛጋ እዚህ አብረው የለቀቁት ስማችሁ ከኤስኬኤች የሆኑ የተፈጥሮ ሳይንስ ተማሪዎች ዋናው ግቢ ሆሳና ከተማ፣ ስማችሁ ከአይ እስከ ዜድ የሆኑ ተማሪዎች የተፈጥሮ ሳይንስ ተማሪዎች ደግሞ ዱራሜ ካምፓስ ኦር ዱራሜ ከተማ ላይ መመዝገብ እንደሚኖርባቸው ገልጿል ማለት ነው። ስማችሁ ከኤስኬኤል የሆነ የማህበራዊ ሳይንስ ተማሪዎች ዋናው ግቢ ሆሳና ከተማ፣ ስማችሁ ከኤም እስከ ዜድ የሆነ የማህበራዊ ሳይንስ ተማሪዎች ደግሞ ዱራሜ ካምፓስ ኦር ዱራሜ ከተማ ላይ መመዝገብ እንዳለባችሁ አያይዙ ገልጿል ማለት ነው። እንግዲህ በመጨረሻ ደግሞ ቅድም ወዳልኳችሁ ማለት ነው እስካሁን ያሳየኋችሁ የጠሩ ዩኒቨርሲቲዎች ዝርዝር ነው። አሁን ደግሞ እዚህ በታች ደግሞ ጥሪ ያላደረጉ ዩኒቨርሲቲዎች ማን ናቸው ባልኩት መሰረት ላይ በገለጽኩላችሁ መሰረት አሁን ማሳያችሁ ደግሞ ጥሪ ያላደረጉ ዩኒቨርሲቲዎች ማለት ነው። ከነኚህ መካከል እንግዲህ በቀደምት እንደምናገኘው መቀሌ ዩኒቨርሲቲ ነው ማለት ነውና መቀሌ ዩኒቨርሲቲ እስካሁን ለተማሪዎች ጥሪ ያላደረገ ማለት ነውና ተማሪዎችን ደግሞ ሙሉ ለሙሉ መቀበል እንዳልቻለ ነው እንግዲህ እየገለጸ ያለው። ምክንያቱም አንዳንድ እንግዲህ ወቅታዊ ችግሮች ስላሉ እዛ የሚፈጥሩና በእነኛ ወቅታዊ ችግሮች ምክንያት ተማሪዎችን መቀበል እንዳልቻሉ ነው የገለጸው። ቀጣይ ደግሞ ወላይታ ሶዶ ዩኒቨርሲቲ ነው። ወላይታ ሶዶ ዩኒቨርሲቲ እስካሁን ጥሪ ያላደረገም። ዲላ ዩኒቨርሲቲ አለ። ዲላ ዩኒቨርሲቲ እንዲሁ ከነሱ ጋር ነው። ሚዛን ቲፒ ዩኒቨርሲቲ እና ሀሬሚያ ዩኒቨርሲቲዎች ናቸው እስካሁን እንግዲህ ለተመደቡላቸው የሪሚዲያል ተማሪዎች ጥሪ ያላደረጉ ዩኒቨርሲቲዎች ናቸው ማለት ነው። ጂንካ ዩኒቨርሲቲ ግን ጥሪ አድርጎ ያው የነበረ ቢሆንም
በማርበርግ ቫይረስ ምክንያት ጥሪው መራዘሙ ይታወቃል ማለት ነው እና ማርበርግ እንግዲህ እዛ አካባቢ እየተስፋፋ ያው ይገኛል አሁን ላይ። በእርግጥ እንግዲህ መንግስት እንዲተቆጣጠረው ገልጿል ማለት ነው እና በዛ በማርበርግ ቫይረስ ምክንያት ጅጋ ዩኒቨርሲቲ ጥሪ አላደረገም ማለት ነው እና እነዚህ ዩኒቨርሲቲዎች ደግሞ ጥሪ ሲያደርጉ የመግቢያ ጥሪ እንደደረሰን እንግዲህ እናሳውቃችሁ ይሆናል ማለት ነው እና ቪዲዮ ይህን ይመስላል ማለት ነው እና ለጓደኞቻችሁ እንዲጠቅም ደግሞ ላይክ አድርጉት። እንዲሁም ይህን ቻናል ወደፊትም ሌሎች መረጃዎች አዳዲስ መረጃዎች ስለሚለቀቁ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። ሱጄ ነኝ። ባባይ